ሰላም የጉነርስ ቤተሰብ፣ እንኳን ወደ ጉነርስ ቶፕ ኒውስ በደህና መጡ። ዛሬ እጅግ አስደንጋጭ እና አስቸኳይ የአርሰናል ዜናዎችን ይዘንላችሁ ቀርበናል። የአርሰናል አንደኛ የዝውውር ኢላማ የነበረው ሞርጋን ሮጀርስ በቼልሲ ተጠልፏል። የሳሊባ ጉዳትስ ምን ያህል ከባድ ነው? እንዲሁም አዲሱ የክንፍ ተጫዋች ክሪስቶስ ዞሊስ መቼ ነው ፊርማውን የሚያኖረው? ሁሉን ዝርዝር መረጃዎች አሁን እንመለከታለን። ታማኝ የሆኑ የጋዜጠኞች ምንጮች እና የስካይ ስፖርት የቅርብ መረጃዎች እንደገለጹት መላው የፕሪሚየር ሊጉን የፋይናንስ ገበያ ያናወጠ አስደንጋጭ ነገር ተከስቷል። አርሰናል በዚህ የክረምት የዝውውር መስኮት ቁጥር አንድ የክንፍ ጥቃት ኢላማው አድርጎት የነበረው የቪላው ኮከብ ሞርጋን ሮጀርስ ሳይታሰብ በምዕራብ ለንደኑ ክለብ ቼልሲ ተጠልፏል። ቼልሲዎች በሚያስደነግጥ 117 ሚሊዮን ፓውንድ ከቪላ ጋር ሙሉ ስምምነት ላይ የደረሱ ሲሆን ተጫዋቹ አሁን የሕክምና ምርመራውን ለማድረግ እየተዘጋጀ ይገኛል። ይህ መረጃ አርሰናልን ሙሉ በሙሉ ያስደነገጠ እና ዕቅዱን ያበላሸ ሆኗል። ሚኬል አርቴታ እና አዲሱ የስፖርት ዳይሬክተር አንድሪያ ቤርታ ሌላ አማራጭ ለማየት ተገደዋል። በአሁኑ ሰዓት አርሰናል ፊቱን ወደ አርቢ ላይፕዚጉ የክንፍ መስመር ተጫዋች ያን ዲዮማንዴና ወደ አትሌቲኮ ማድሪዱ የፊት መስመር ኮከብ ጁሊያን አልቫሬዝ እያዞረ መሆኑ ተሰምቷል። ነገር ግን የጁሊያን አልቫሬዝ ዝውውር በገንዘብም ሆነ ተጫዋቹ በስፔን የመቆየት ፍላጎት ስላለው እጅግ ከባድ እንደሚሆን ይጠበቃል። ነገር ግን ለአርሰናል ደጋፊዎች ሙሉ በሙሉ መጥፎ ዜና አይደለም። ታማኙ የዝውውር ጋዜጠኛ ዴቪድ ኦርንስታይን ይፋ እንዳደረገው አርሰናል ከቤልጂየሙ ክለብ ብሩጅ ጋር የግሪክ ኢንተርናሽናል የሆነውን ባለክህሎት የክንፍ ተጫዋች ክሪስቶስ ዞሊስ ለመፈረም ሙሉ ስምምነት ላይ ደርሷል። የ24 ዓመቱ ዞሊስ ባለፈው የውድድር ዘመን በቤልጂየም 22 ግቦች እና 29 አጋዥ ኳሶችን በማበርከት ድንቅ ብቃቱን አሳይቷል። አርሰናል ለዚህ ዝውውር 40 ሚሊዮን ዩሮ ($34 ሚሊዮን ፓውንድ) ለመክፈል የተስማማ ሲሆን ተጫዋቹ በሚቀጥሉት ቀናት ለሕክምና ምርመራ ለንደን ይደርሳል ተብሎ ይጠበቃል። ዞሊስ ወደ አርሰናል ለመምጣት ሌላ የትኛውንም ክለብ ውድቅ በማድረግ ቅድሚያ የሰጠ ሲሆን ይህ ዝውውር ወደ ቤሽክታሽ በ18 ሚሊዮን ዩሮ ለተሸጠው ሊያንድሮ ትሮሳርድ ቀጥተኛ ምትክ የሚሆን ነው። አሁን ደግሞ ወደ ስኳዱ የጉዳት ዜና እንለፍ። ክለባችን አርሰናል እጅግ በጣም አስደንጋጭ የሆነ የጉዳት ዜና ደርሶታል። የቡድኑ የጀርባ አጥንት የሆነው ፈረንሳዊው ተከላካይ ዊሊያም ሳሊባ በደረሰበት የጀርባ ስብራት ምክንያት እስከ ግማሽ የውድድር ዘመን እስከ 6 ወር ድረስ ከሜዳ ሊርቅ እንደሚችል ታውቋል። ይህ በአርቴታ ስብስብ ላይ የደረሰ ታላቅ መቅሰፍት ነው። በዚህም ምክንያት አርሰናል በአስቸኳይ የመከላከል ክፍሉን ለማጠናከር የቪላውን ተከላካይ ኤዝሪ ኮንሳ ለማምጣት ድርድሮችን ለመጀመር እያሰበ ይገኛል። አስቀድመው የተፈረሙት ፒየሮ ሂንካፒዬ እና ኢላን ሜስሊየር አሁን ላይ የቡድኑን የመከላከል ኃላፊነት እንዲሸከሙ ግድ ይላቸዋል። ይህ የዛሬው ዜና ለአርሰናል የፊታችን ውድድር ዘመን ትልቅ ትምህርትና ፈተና የያዘ ነው። በአንድ በኩል የሞርጋን ሮጀርስ በቼልሲ መጠለፍ አርሰናል በዝውውር ገበያው ላይ ይበልጥ ፈጣንና ጠንካራ መሆን እንዳለበት ያሳያል። በሌላ በኩል የዊሊያም ሳሊባ ከባድ ጉዳት አርቴታን ወደ አዲስ ታክቲክና አዲስ ተከላካይ ፍለጋ ያስገድደዋል። ክሪስቶስ ዞሊስ የትሮሳርድን ቦታ በአግባቡ መሸፈን ቢችልም አርሰናል የፕሪሚየር ሊጉን ዋንጫ ለማቆየት ከፈለገ አሁንም ቢሆን በፈጠራ አማካይ እና በአጥቂ መስመር ላይ ተጨማሪ የገንዘብ ኢንቨስትመንት ማድረግ ይኖርበታል። የዛሬው የአርሰናል አዳዲስ መረጃዎች ይህንን ይመስሉ ነበር። እናንተስ የጉነርስ ቤተሰቦች የሞርጋን ሮጀርስ በቼልሲ መጠለፍ እና የሳሊባ ጉዳት ያሳስባችኋል? አዲሱ ፈራሚ ክሪስቶስ ዞሊስ አርሰናልን ያጠናክረዋል ብላችሁ ታስባላችሁ? አስተያየታችሁን አሁኑኑ በኮመንት አጋሩን። ይህንን የአርሰናል ትኩስ ዜና ከወደዳችሁ እባካችሁ ላይክ ማድረጋችሁን አትርሱ። ሁልጊዜም ፈጣን መረጃዎችን ለማግኘት ጉነርስ ቶፕ ኒውስ ቻናላችንን ሰብስክራይብ ያድርጉ፣ የደወል ምልክቷንም ይጫኑ። ስለተከታተላችሁን አመሰግናለሁ። ድል ለአርሰናል!